ለምሳሌ ሄደ ሱቅ ላይ እቃ ገዛ። እቃ በመግዛቱ ሱቅ ይጠቀማል። እኔ ለጓደኛ ነግሬ ሄዶ ሱቅ ላይ ይገዛ እኔ የማገኘው ነገር የለም። አንድ ጊዜ ዋን ታይም ኢንካም ብቻ ነው ሲሸጥ ብቻ ነው የሚገኘው። ለዛ የእኛ ቢዝነስ ከድለላ ቢዝነስ ጋር አይገናኝም። ድለላ ቢዝነስ ቤት ማሻሻል፣ መኪና ማሻሻል፣ ኢንሹራንስ ቢዝነስ ዋን ታይምስ ቢዝነስ አንድ ጊዜ ብቻ ምን የሚደረግ ኮሚሽን የሚገኘው። እኛስ ባለ ብዙ ደረጃ የግብይት መልቲ ሌቭል ማርኬቲንግ ነው። ምክንያቱም በሲንግል ሌቭል ላይ ስናየው አንድ ጊዜ ብቻ ገዥና ሻጭ ብቻ እቃ ይለዋወጣሉ፣ ሌላ ጥቅም የለም። እዚህኛው ጋር ስንመጣ ግን መልቲ ሌቭል ማርኬቲንግ ማለት እዚህኛው ላይ ባለ ብዙ ደረጃ ማለት እኔ እቃውን አስተዋወቁ ለማን አስተዋወቁ፣ እቃ ገዛ፣ እሱ ለማን ያስተዋወቁ አሸጠ 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 አሸጠ። ይሄ ሁሉ ሰው እቃ ሲጠቀም ማን ይመለከተኛል? ምክንያቱም ባለ ብዙ ደረጃ የግብይት ሲስተም ነው መልቲ ሌቭል ማርኬቲንግ ማለት ነው። ግን አንዳንድ ጊዜ አሁን የምንተበላሸው ቁጥር መሰላችሁ በተለይ የምትጠቀሙ ቃል ሰው ማምጣት ገለጻ ሲሰጡ ራሱ ይህን 20 ዓመት ታሰራ ይያዘው ካለ አገኘት 20 ዓመት ሰው ማምጣት አባል ማፍራት አንድ ሰው በግራ ሲሆን አንድ ሰው በቀኝ ሲሆን የሚባል ቃል ሌላ ቦታ ነው። ሌላ ቦታ አንድ ሰው በዚህ ሲገባ አንተ ዋይ ተከሰተ በዚህ አንድ ሰው ነገር ሲገባ የ800 ይከፍላል የሚባል ነገር የለም። ሰው ሲገባ ሰው ሲመጣ አንድ ሰው ዕቃ ሲገዛ አንድ ሰው ዕቃ ሲገዛ የሚከፍላችሁ ለምሳሌ የሚከፍላችሁ በሰውየው ነው ሲበቃው ለምሳሌ በሰው ይላል በሰው አረ በሰው ተመልከቱ። ይሄ ሰው ያለ እንዴት ብናደርገው ይሻላል? ብዙ ጊዜ የተለመደው እንደዚህ ብናደርገው ይሄ ሰው ያለ አንድ ፓኬጅ ገዛ። ይሄን አንድ ፓኬጅ ገዛ ስንት ከፍላችሁ? ዛሬ ስንት ከፍላችሁ? ሁለት ሺህ አንዳንድ ሺህ ስንት ከፍላችሁ? ሁለት ሺህ አንዳንድ ፓኬጅ ሲገዛ እቃ ቆጥሮ ይሄ ማዛመድ የሚባለው ቆጠራ ነው። ነገር ላይ ይሄ ማዛመድ ምንም እንዲገባችሁ እቃ ቆጥራ ሁለት እቃ ሲሸጥ አራት እቃ ሲሸጥ የሚከፍል እቃ ቆጥሮ ነው እንጂ የሚከፍለው የእቃ ቆጠራ። አሁን እኛ ሰው ቆጠራ ስታደርገው ሰው መጣ በዓለም የከበሩ ቢዝነስ ሰው መጣ ወዴት ይመጣል? ወዴት ይመጣል? ወይም ቢሮ ላይ ደግሞ አባል ማፍራት ዘጎ ነበርና አባል ማፍራት መስራት አረ የሰው ፊት ላይ እና ለዛ ሁሉ ሰዎች ነገር እቃ ሽያጭ መሆኑን ትተህ ሰው ማምጣት አባል ማፍራት አንድ ሰው ሲገባ ሁለት ሰው ሲገባ አባል ስታት ትጀነጅ ታቆጭ ድረስ አሁን ተመልከቱ። አንዳንድ ፓኬጅ ሲገዛ ሲከፍራል ሁለት እቃ ሲሸጥ እሺ ነው ማለት አባል ቆጥሮ ሲከፍራል 3000 ሁለት ፓኬጅ ይገዙ ያማት ሁለት እቃ ሲሸጥ 1800 አራት እቃ ሲሸጥ 3600 ስድስት እቃ ሲሸጥ 5000 ያማት አንዳንድ እቃ ቢያዝ ነው 3800 አንዳንድ ፓኬጅ ይገዙ ሁለት ቢገዙ 5600 ሶስት ቢሆንስ